ምን ይልሻል እስኪ ውዴ ልጮታ ግራ ስምንቱ በግራ በኩል የምትሉት ቪዲዮ ስለሚገለበጥ ነው እንጂ በኢንተርናሽናል ደረጃ ነው የሚጫወቱት። ግራ እንዳይገባቸው ለጠየከኝ ልጅ ነው ይኸውላ መልሱና እነሱ ሲያወሩ ነው መስማት የምንፈልገው። ላልከው ደግሞ እስቲ ያወሩ ብለን ዝም ብለናል። ያው ዝም ስንል ደግሞ ትኩረታቸው ዳማ ላይ ነው። አያወሩ። ምን ይልሻል እስኪ ውዴ ተጫውቺ። ይሄ የቀጭሉና የመኳንንት ነው። ከስንት ጊዜ በኋላ ነው የተገናኙት? ከኢሬቻ ማልፎ ስንት ቀን ካለፈ በኋላ ተረጋጋይና ከዚህ በፊትም የመጣችው በሳይለንት ኪለር ይባላል። ገብቶሻል ወንድም? ያልተገናኘ ነው። አትለፍልፉ ላላችሁን ይሄው ወሬያችንን አቁመን እየተጫወትን ነው። መኳንንት ነገር አሳየን እንጂ ቀጭኑ እኮ ነው። ምን ያሳይ በእናትህ? ምን ነገር መኳንንት ያለቀ ነገር ላይ ምን የሚያሳየው ነገር አለ በእናትህ? የሆነ ነገር ግን ተአምር አሳየን መኳንንት። የሆነ ተአምር በቃ እና እስከ ፌዴሬሽን ድረስ ላንገላታ ወንድማዬ። ባለፈው መታችሁ ያጣችሁን ሰዎች አሉ። አጋጣሚ ጠዋት ስለሆነ ማንም ሰው አልተነሳም። ለዛ ነው ተመልሳችሁ መጡ። ግን ከከሰዓት ከሆነ ሁሉም ሰው እዚህ ይገኛል። መታችሁ ስላጣችሁ ምን ላድርግ? ያለቀ ጨዋታ እኮ ነው። ለምን ማመን እንዳልፈለክ ነው እንጂ ለምን ያምናል? መጨረሻ ላይ ምን እንደሚፈጠር ምን ያውቃል? አይ ልቀናጣለን ነበር፣ ግን ለምን ልቀናጣለን? ያለቀ ጨዋታ ላይ ለምን ታስባለህ? እፍታ ታነሳ አልቋል ወንድማ።